Yaros. ሰላም ጤና ይስጥልን። እንግዲህ በውጭ ጉዳይ የዲጂታል ሞፍ አገልግሎት የሚሰጡት ሁለት አይነት አገልግሎቶች ናቸው። አንደኛው የውክልና አገልግሎት ነው። ሁለተኛው ደግሞ የሰነድ ማረጋገጥ አገልግሎት ነው። ውክልና አገልግሎት ውስጥ ውክልና መስጠትና ውክልና ማንሳት አለ። የሰነድ ማረጋገጥ ደግሞ ማንኛውንም ሰነድ ከውጭ ሀገር ወደ ሀገር ቤት የሚገባ ሰነድን የምናረጋግጥበት አለው ማለት ነው። እንግዲህ ወደ ውክልና ስንገባ ወደ አገልግሎቱ መጀመሪያ ሀገር መምረጥ አለብን። የምንኖርበትን ሀገር እዚህ ጋር ማለት ነው። መቀየር ከፈለግን ሀገሩን እዚህ ጋር ገብተን እንደገና መቀየር እንችላለን። እንግዲህ ውክልና ውስጥ ከገባን በኋላ ሁለት አገልግሎቶች ነው ያለ። ከመጀመሪያው የውክልና መስጠት የምንችልበት የውክልና ማረጋገጫ ነው። ሁለተኛው ውክልናዎችን ከዚህ በፊት የሰጠነውን ውክልና የምናነሳበት ነው። ውክልና መስጠት ውስጥ ስንገባ የመጀመሪያው የምናገኘው ዜግነታችን እንድንመርጥ ኦፕሽን ይሰጠናል። ኢትዮጵያዊ ወይም የውጭ ሀገር ዜጋ ሆነን የትውልድ ኢትዮጵያ ካርድ ካለን ይሄንን እንመርጣለን። የትውልድ ኢትዮጵያ ካርድ ከሌለን ወይም የውጭ ሀገር ዜግነት ብቻ ከሆነ ያለን ይሄኛውን እንመርጣለን ማለት ነው። ኢትዮጵያ የሚለውን መርጠን ስንገባ በሁለቱም በኩል እነዚህ ነገሮች ይመጣሉ። ቤዚክ ነገሮች ናቸው እነዚህ። እነሱን መረዳት ይገባናል። የመጀመሪያው ውክልናውን የሚሰጠው ሰው በተመለከተ መረጃ የምንሰጥበት ነው። ሁለተኛው ተወካያችን እኛን ወክሎ አገር ቤት ጉዳዮቻችን የሚፈጽምልንን ሰው ሙሉ አድራሻ የምንሰጥበት ነው። ሌላው ለዚህ ተወካያችን የምንሰጠው ስልጣን ምንድን ነው የሚለውን በዋናነት የሚወስነው ይሄ ነው። እዚህ ውስጥ የምንሰጠው ነገር ተወካዩ እኛን ወክሎ እንዲያደርግ የምንፈልገው ነገር ነው ማለት ነው። ቀጥሎ ያለው ይሄ ውክልና መቼ ነው ጀምሮ ነው የሚሰጠው? አሁን ስንፈርመው ጀምሮ ነው ወይስ ከሆነ ቀን በኋላ ነው የምንፈልገው? ለምሳሌ ከሚቀጥለው 2 ወር በኋላ ብንፈልግ እንበል፣ ከ3 ወር በኋላ እንዲጀምር ብንፈልግ የምንጀምርበትን ቀን ማስገባት አለብን። መቼ ነው የምናቋርጠው? ሲሄን ውክልናውን ለምን ያክል ጊዜ ነው? ለምሳሌ ለ1 ዓመት ብቻ እንዲሰራ ከፈለግ ወይም ደግሞ እኛ እስክናነሳው ድረስ ውክልናው ተፈጻሚ ሆኖ እንዲቆይ ከፈለግ እሱን የምንመርጥበት ነው። ይህንን ከሰጠን በኋላ እነዚህን መረጃዎች የዚህ ጋር የሚመጣልን ኦፕሽን የሰጠናቸው መረጃዎች ትክክል መሆናቸውን አረጋግጠን የምንፈርምበት ነው። 2 አይነት ፊርማ አለው። አንዱ የቪዲዮ ፊርማ ነው። ራሳችን መሆናችን በፈቃደኝነታችን መስጠታችን የምናረጋግጥበት ነው። ሌላው ደግሞ የፊርማችን የምናስቀምጥበት ቦታ ያመጣልናል። ከዛ በኋላ እኛ ትክክለኛ ራሳችን መሆናችን ወይም በዚህ ጋር የሰጠነው ፊርማ ባለቤቶቹ ስለመሆናችን የሰነድ ማስረጃችን፣ ፓስፖርት፣ ትውልድ ኢትዮጵያ፣ የመንጃ ፈቃድና የመሳሰሉትን የምናስገባበት እዚህ ጋር አለን ማለት ነው። እያንዳንዱን ባጭሩ ለማየት ያክል ውክልና ሰጭ ቦታ ስንገባ የመጀመሪያ ስም የምናስገባበት ቦታ አለ። የአባት ስም የምናስገባበት ቦታ አለ። የአያት ስም ወይም ላስት ኔማችን የምናስገባበት። ፈርስት ኔም እና ላስት ኔም ያለን ሰዎች ፈርስት ኔም እዚህ ጋር እናስገባለን፣ ላስት ኔም እዚህ ጋር እናስገባለን። ይሄኛውን ኖት አቫይለብል ልንለው እንችላለን ወይም n/a ካላሳለፈን ማለት ካሳለፈን እንዲሁን ተዋለን። የማያሳልፍ ከሆነ NA ልንለው እንችላለን። ስልክ ቁጥራችን እናስገባለን፣ ኢሜይላችን እናስገባለን። ዜግነታችን ፓስፖርት የያዝንበትን ዜግነት ትውልድ ኢትዮጵያ ካርድ ያለው ሰው አንዳንድ ጊዜ ኢትዮጵያዊ እያለ የሚያስገባበት አግባብ አለ። እሱ ትክክል አይደለም። እዚህ ጋር ዜግነታችን አውስትራሊያዊ ከሆነ አውስትራሊያዊ ብለን ማስገባት አለብን። የምንኖርበትን የመኖሪያ አድራሻችን፣ ከተማውን፣ ስቴቱን ወይም ግዛቱን፣ ዚፕ ኮዱን፣ ፖስታል ኮድ የምንለውን እሱን እዚህ ጋር እናስገባለን። ሁለተኛው የውክልና ተቀባዩ ወይም ወኪላችን ሙሉ ዲቴል የምናስገባበት ነው። የመጀመሪያ ስም እንደ እኛ ሁሉ የአባት ስም፣ የአያት ስም፣ ስልክ ቁጥሩ፣ ዜግነቱ፣ የሚኖሩበት ከተማ እናስገባለን። ሌላው የወኪል ስልጣን ነው። እነዚህ የምንሰጣቸው ስልጣኖች ተወካያችን እኛን ወክሎ የሚፈጽማቸው ናቸው። አጠቃላይ ውክልና ብዙ ጊዜ ለኢትዮጵያውያንና ትውልድ ኢትዮጵያውያን ነው የሚፈቀደው። ብዙ ለኢትዮጵያውያን ብቻ የተፈቀዱ
መብቶችን የሚያካትት ይዘት ስላለው እዚህ ውስጥ በብዛት ኢትዮጵያውያንና ትውልደ ኢትዮጵያውያን ብቻ እንዲወክሉ ነው የሚመከረው። የውጭ ሀገር ዜግነት ብቻ ላላቸው ማይሆኑ መብቶች እዚህ ውስጥ ስለተካተቱ ማለት ነው። ሌላው ጠበቃ የምንወክል ከሆነ እዚህ ጋር እንገባለን። ጠበቃችን እንዲፈጽምልን የምንፈልገውን እያንዳንዱን እየገባን ለምሳሌ ይህን እንዲፈጽምልን ከፈለግን ይሄንን ቲክ እናደርግና እንወጣለን ማለት ነው። እንደዚህ ቲክ አድርገን ነው የምንወጣው። ስለዚህ እዚህ ውክልናችን ውስጥ ይካተታል ማለት ነው። የንግድ ጉዳዮች ካሉን ከነዚህ እየገባን ምንፈልገውን ለምሳሌ ባንክ እንዲከፍት፣ የጥሬ ገንዘብ እንዲያንቀሳቀስ ከፈለግ፣ ይሄን ነገር እንዲፈጽምልን ከፈለግ ይሄንን ቲክ አድርገነው እንወጣለን ማለት ነው። ሌላው የአስተዳደር ተግባራት፣ ልዩ ንብረቶች፣ ባንክ፣ የግል ጉዳዮች፣ የግለሰብ ጉዳዮች ከፍርድ ቤት ጋር የተያያዙ፣ የኢንሹራንስ፣ የአእምሯዊ ንብረት፣ አካለ መጠን ስላልደረሱ ልጆቻችን ወይም ስለ ጉዲፈቻ ሊሆን ይችላል። እነዚህን እዚህ ጋር ልንሞላ እንችላለን። ከነዚህ ከተሰጡት ውስጥ ያልተካተተና ራሳችን ማካተት የምንፈልገው ጉዳይ ካለን እዚህ ውስጥ ገብተን ምድቡን እንመርጣለን። በምን ምድብ ነው ከነዚህ ውስጥ ከሌለ የተወሰነ አይደለም ብለን ኖታና እዚህ ጋር የምንፈልገውን እንጽፋለን ማለት ነው። ከዛ ተከናውኗል የሚለውን ወይም ጨርሰናል የሚለውን እናስገባለን። ከዚህ በኋላ ይህንን ከጨረስን በኋላ ተፈጻሚነቱ መቼ ጀመረ የሚለውን ሁለት ምርጫ ነው ያለን። አንደኛው እኔ ስፈርመው አሁን ከሚፈርምበት ጊዜ ጀምሮ ተፈጻሚ ይሁን ወይም ውክልናው አክቲቭ ይሁን ማለት ነው። ሁለተኛው ደግሞ በዚህ ቀን ለምሳሌ ዛሬ ሜይ ፈርስት ነው፣ ጁን ፈርስት እንዲሆን ከፈለን ከጁን ፈርስት ጀምሮ ብለን እሺ ስንለው ተፈጻሚ የሚሆነው ውክልና ወይም ተወካዩ እኛን ወክሎ መንቀሳቀስ የሚጀምረው ከዚህ ቀን ጀምሮ ነው ማለት ነው። የሚቋረጥበት ቀን መቼ ይሆን ለሚለው በተወሰነ ጊዜ መገደብ ከፈለግን እዚህ ጋር ለምሳሌ ከዛሬ 3 ወር በኋላ እንዲሆን ከፈለግን ወይም 4 ወር በኋላ በዚህ ቀን ይቋረጥ፣ ከዚህ በኋላ ስልጣን የለውም ልንል እንችላለን። አይ እኔ ውድቅ እስካደርገው ድረስ የመሰረጃ ሌላ ውክልና እስክልክ ድረስ ይቀጥል ካል ይሄኛውን ልንመርጥ እንችላለን። ቀጥላለን። ሰነዱን አቀነባብሮ እኛ የመረጥነውን እንደዚህ ያመጣልናል። የወካይ ስም፣ የተወካይ ስም፣ ሙሉ አድራሻ፣ ከዛ የወከልነው ስልጣን የሰጠነው ፓወሩ እዚህ ጋር ይመጣል። ከዚህ በኋላ እዚህ ጋር በቪዲዮ የምንፈርምበት ነው። እዚህ የእኛን የአሻራ ፊርማ የምናስቀምጥበት ነው። ይህንን ከፈረምን በኋላ ወደ ክፍያ እንሄዳለን ማለት ነው። ይህን ይመስላል። ቀጣይ ክፍሎችን በሚቀጥለው ቪዲዮ እናሳያቸዋለን። አመሰግናለሁ።